ይህ ድምጽ ዝም ብሎ የሞተር ጩኸት አይደለም። ይህ የስሜት ትዕቢትና የበቀል ታሪክ ነው። ይህ ድምጽ የተወለደው በምርምር ላብራቶሪ ውስጥ ሳይሆን በአንድ የተናደደ ገበሬ ልብ ውስጥ ነው። እንኳን ወደ አስደናቂው የላምቦርጊኒ ዓለም በደህና መጣችሁ። ዛሬ ዝም ብለን መኪና እንዴት እንደሚሰራ እናይ። ይልቁንስ አንድ ሰው በደረሰበት ንቀት ተነሳስቶ የዓለምን መኪና ታሪክ ለዘላለም የቀየረውን አስደናቂ ታሪክ እንመረምራለን። ከትራክተር ፋብሪካ ተነስቶ የፌራሪን ግዛት ያናወጠውን የፌሩቺዮ ላምቦርጊኒ ህልም እንመለከታለን። ይህ የ10 ደቂቃ ጉዞ ነው። በዚህ ጉዟችን ይህንን መኪና ከሌሎች ሁሉ ልዩ የሚያደርጉትን 3 ትልቅ ሚስጥሮች አብረን እንመለከታለን። የመጀመሪያው ሚስጥር በጥንታዊ መዶሻ ውስጥ የተደበቀ ሲሆን፣ የመጨረሻውና ወሳኙ ሚስጥር ደግሞ የመኪናው ነፍስ የሚፈተንበትን የመጨረሻው ቅጽበት ነው። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም ይህ ታሪክ ስለ መኪና ብቻ ሳይሆን የሰው ልጅ ህልም ምን ያህል ኃይል እንዳለው ያሳያል። ታሪካችን የሚጀምረው ከ20ኛው ክፍለ ዘመን አጋማሽ ላይ ነው። ፌሩቺዮ ላምቦርጊኒ የተባለ አንድ ብልህና ታታሪ ሰው ነበር። በሁለተኛው ዓለም ጦርነት ወቅት በሜካኒክነት ካገለገለ በኋላ ከጦርነት የተረፉ ወታደራዊ ተሽከርካሪዎችን ወደ ትራክተር በመቀየር የራሱን ንግድ ጀመረ። ስራው በጣም ስኬታማ ሆነና በጣሊያን ውስጥ ካሉ ትልቅ የትራክተር አምራቾች አንዱ ለመሆን በቃ። ፌሩቺዮ በሀብቱ መጠን በዘመኑ የነበሩትን ምርጥና ውድ መኪኖች መግዛት ይወድ ነበር። ከዚህም መካከል የፌራሪ መኪኖች ይገኙበታል። ነገር ግን በገዛው ፌራሪ 250 ጂቲ መኪና ላይ አንድ ተደጋጋሚ ችግር ያጋጥመው ነበር። እሱም የፍሪሲዮን ችግር ወይም ደግሞ የፍሪሲዮን መቃጠል ነበር። መኪናው በተደጋጋሚ የቆመበት ሲያስቸግረው ወደ ፋብሪካው መመላለስ ሰለቸው። አንድ ቀን ፌሩቺዮ በራሱ ፋብሪካ ውስጥ መኪናውን ሲፈታ አንድ አስገራሚ ነገር አየ። ፌራሪ የሚጠቀመው ፍሪሲዮን እሱ በራሱ ትራክተሮች ላይ የሚጠቀመው ፍሪሲዮን ጋር ተመሳሳይ ነበር፣ እንዲያውም ጥራቱ ያነሰ ነበር። ይህንን ሲያውቅ በቀጥታ ወደ ሜራኔሎ ሄዶ ከታላቁ ኤንዞ ፌራሪ ጋር ፊት ለፊት ተገናኘ። እንዲህም አለው፣ አቶ ፌራሪ መኪኖች ድንቅ ናቸው፣ ግን ፍሪሲዮናቸው ቆሻሻ ነው። ኤንዞ ፌራሪ በትዕቢቱና በንዴቱ የሚታወቀው ይህንን ትችት አልወደደውም። ፌሩቺዮ ከላይ እስከታች በንቀት እየተመለከተ እንዲህ ሲል መለሰለት፣ ችግሩ መኪናው አይደለም፣ ችግሩ ያንተ ነው። አንተ ትራክተር ሰሪ ነህ። ስለ ስፖርት መኪና ምን ታውቃለህ? ሂድና ትራክተርን ብቻ ስራ። ይህ ንግግር በታሪክ ውስጥ ከተመዘገቡ እጅግ ውድ ስህተቶች አንዱ ነበር። ፌሩቺዮ ላምቦርጊኒ በንዴት ከመቃጠሉ የተነሳ በዚያው ቅጽበት አንድ ውሳኔ ወሰነ። እንዲህ አለ፣ እንግዲያውስ ከአንተ የተሻለ መኪና እኔ ሰራለሁ። የላምቦርጊኒ አውቶሞቢል የተወለደው በዚህ መልኩ ነው፣ ከበቀል። ምዕራፍ 2 የካርበን ፋይበር ጥበብ። የፌሩቺዮ ህልም ዛሬም በዚች ፋብሪካ ውስጥ ይኖራል። የላምቦርጊኒ ኤቬንታዶር ስንመለከት በዚያ ህልም ቁንጮ ነው የምናየው። ይህንን መኪና ልዩ የሚያደርገው የመጀመሪያው ነገር ደግሞ አመራረቱ ሞንኮስ ቻንሲስ። ይህ ሙሉ በሙሉ ከካርበን ፋይበር የተሰራ ሲሆን ክብደቱ 147 ኪሎ ግራም ብቻ ነው። ነገር ግን ጥንካሬው ከብረት ይበልጣል። ይህ ቴክኖሎጂ በቀጥታ ከአውሮፕላንና ከጠፈር መንኮራኩር ኢንዱስትሪ የተወሰደ ነው። ልክ በሀገራችን እናቶቻችን በቀጭን ክር ድንቅ ሸማ እንደሚሰሩት ሁላ እዚህም የካርበን ፋይበር ክሮች እጅግ በጣም ጠንካራና ቀላል የሆነ የመኪና አካል ይሰራሉ። ሂደቱ የሚጀምረው በኮምፒውተር ቁጥጥር ያለ ማሽን የካርበን ፋይበር ጨርቆችን በሚሊሜትር ትክክለኛነት ሲቆርጥ፣ ከዚያም ባለሙያዎች እያንዳንዱን ቁራጭ በእጃቸው ሻጋታ ላይ በጥንቃቄ ይደርቡታል። ከዚያም ባለሙያዎች እያንዳንዱን ቁራጭ በእጃቸው በጥንቃቄ ይደረዳሉ። እያንዳንዱ ሽፋን በተለያየ አቅጣጫ ነው የሚቀመጥ። ይህም ከፍተኛ ጥንካሬ እንዲኖረው ያደርጋል። ከዛም በኋላ ሻጋታዎቹ አውቶክሌቭ ወደሚባል ግዙፍ ማብሰያ እቶን ውስጥ ይገባሉ። እዚህ ውስጥ በከፍተኛ ሙቀትና ግፊት ለስላሳ የነበሩት የካርበን ፋይበር ጨርቆች ተዋህደው እንደ ብረት የጠነከረ ነገር ግን ከብረት እጥፍ የቀለለ አካል ይሆናል። ይህ በከፍተኛ ቴክኖሎጂ የተሰራ አካል ፍጹም መሆኑን እንዴት ያረጋግጣል? በማይታመን መንገድ። አዎ፣ በመዶሻ። ይህ ባለሙያ ቻንሲሱን በተለያየ ቦታዎች ያንኳኳል። ጆሮውን ተክሎ ድምፁን ያዳምጣል። ድምፁ ጥርት ያለ ትንግ ትንግ የሚል ከሆነ አካሉ ምንም እንከን የለበትም ማለት ነው። ድምፁ ግን ድፍን ከሆነና የሚያስተጋባ ከሆነ በውስጡ ትንሽ የአየር አረፋ ተፈጥሯል ማለት ነው።
ያ ክፍል ወዲያውኑ ውድቅ ይደረጋል። ፈተናውን ያለፈው አካል ልቡን ለመቀበል ይዘጋጅ። የላምቦርጊኒ ልብ ደግሞ ዝነኛው V12 ሞተር እኛ ኢትዮጵያ ውስጥ ቪኤት አለ ኦልሞስት ደርሰናቸዋል። ይህ ዝም ብሎ ጉልበት የሚሰጥ ማሽን አይደለም። እሱ የመኪናው ነፍስ ነው። ከ1963 ጀምሮ የV12 ሞተር የላምቦርጊኒ መለያ ነው። የኤቬንታንዶር 6.5 ሊትር ሞተር 700 የፈረስ ጉልበት ያመናል። ይህ ማለትም ወደ 700 የሚጠጉ ፈረሶች በአንድ ጊዜ የሚጎትቱት ያህል ኃይል አለው ማለት ነው። ሞተሩ ከልዩ ከአልሙኒየም እና ከሲሊከን ቅይጥ የተሰራ በመሆኑ ከቀድሞዎቹ ሞተሮች የበለጠ ኃይለኛ ሆኖ ክብደቱ ግን የቀነሰ ነው። አሁን ወደ ሁለተኛው ሚስጥር ደርሰናል። የላምቦርጊኒ ሞተር ድምጽ እንዲሁ በአጋጣሚ የተፈጠረ አይደለም። ሆን ተብሎ የተዘጋጀ የሙዚቃ ሲምፎኒየም ነው። የላምቦርጊኒ መሐንዲሶች የድምጽን መሐንዲሶች ናቸው። የሞተሩን ድምጽ ልክ እንደ ሙዚቃ መሳሪያ ይቃኙታል። የጭስ ማውጫውን ርዝመት፣ ቅርጽና የቫልቮችን አከፋፈት በመቆጣጠር የተለያየ ስሜት የሚፈጥሩ ድምጾችን ያመነጫሉ። በዝቅተኛ ዙር ሲነዳ የሚፈጥረው ዝቅተኛ ድምጽ የመኪናውን የተደበቀውን ኃይል ያመለክታል። ፍጥነቱን ሲጨምር ደግሞ የቫልቮቹ አከፋፈት ይለወጥና ድምጹ ወደ ኦፔራ ጩኸት ይቀየራል። ይህ ድምጽ ሆን ተብሎ የተፈጠረ የላምቦርጊኒ ማንነት የሚገልጽ ፍርሚያ ነው። መኪናውን ሳታዩት እንኳን ላምቦርጊኒ መሆኑን በድምጹ ብቻ ታውቃላችሁ። ምዕራፍ 4 የጥበበኞች እጅ። በብዙ ፋብሪካዎች ይህ ሂደት በሮቦቶች ቢሰራም እዚህ ላምቦርጊኒ ውስጥ ግን ሙሉ በሙሉ በሰው እጅ ነው የሚከናወነው። ይህ ሂደት ከፍተኛ ትክክለኛነትና ጥንቃቄ ይጠይቃል። ከውጪ አውሬ፣ ከውስጥ ደግሞ ቅንጡ ቤተመንግስት። እያንዳንዱ የውስጥ ክፍል በደንበኛው ምርጫ መሰረት ይዘጋጃል። ደንበኛው ከፈለገ ቀለምና ቁሳቁስ እንዲመሩ ያስችላቸዋል። ከፈለጉ ከሚወዱት ልብስ ቀለም ጋር የሚሄድ ወይም የፀሐይ መጥለቂያ የሚያስታውስ ቀለም ማዘዝ ይችላል። እያንዳንዱ የቆዳ ቁራጭ እንከን እንደሌለው ከተመረመረ በኋላ በባለሙያዎች እጅ ተቆርጦና ተሰፍቶ ድንቅ መቀመጫዎችንና የውስጥ ክፍሎችን ይፈጥራል። እነዚህ ባለሙያዎች ዝም ብለው ሰራተኞች አይደሉም። እነሱ የጥበብ ሰዎች ናቸው። ብዙዎቹ በጣሊያን ውድ ትምህርት ቤቶች ተመርቀውና ለዓመታት ሰልጥነው ነው የመጡት። ምዕራፍ 5 የመጨረሻው ፍርድ። መኪናው ተገጣጥሞ አልቋል። የሚያብረቀርቅ ቀለም፣ ሞተር፣ ቅንጡ የውስጥ ክፍል አሁን ለደንበኛ ለመላክ ዝግጁ ይመስላል አይደል? ግን አይደለም። እያንዳንዱ ላምቦርጊኒ ከፋብሪካው ለቆ ከመውጣቱ በፊት ተከታታይ ከባድ ፈተናዎችን ማለፍ አለበት። በመጀመሪያ የፍሬን ፈተና። መኪናው ሳይንቀሳቀስ ጎማዎቹ በሰዓት እስከ 140 ኪሎ ሜትር እንዲሽከረከሩ ይደረግና የካርበን ሴራሚክ ፍሬኖቹ አቅም ይለካል። የኤቬንታንዶር ፍሬን መኪናው በሰዓት ከ100 ኪሎ ሜትር ፍጥነት በ30 ሜትር ርቀት ውስጥ ሙሉ በሙሉ ማቆም ይችላል። በመቀጠልም የውሃ ማዕት ፈተና ነው። መኪናው በልዩ ኮንቴነር ውስጥ ገብቶ ከሁሉም አቅጣጫ ከፍተኛ ግፊት ውሃ ይረጭበታል። ይህ ትንሽም የውሃ ጠብታ ወደ ውስጥ እንዳይገባ ለማረጋገጥ ነው። እስከዚህ ድረስ አብራችሁን ስለቆያችሁ ቃል በገባናችሁ መሰረት የመጨረሻውና ወሳኙን ሚስጥር የምንገልጥበት ጊዜ ደርሷል። ከሁሉም ፈተናዎች በኋላ የመጨረሻው ፍርድ ይሰጣል። ይህም ፍርድ የሚሰጠው በማሽን ሳይሆን በአንድ ሰው ነው፣ የሙከራ አሽከርካሪ። ይህ ሰው መኪናውን ይዞ ከፋብሪካው ይወጣና በአቅራቢያው ባሉ መንገዶችና የሙከራ ሜዳዎች ላይ ያሽከረክረዋል። ይህ ዝም ብሎ ቴክኒሻን አይደለም። እሱ የፌሩቺዮ ላምቦርጊኒ መንፈስ ወካይ ነው። መኪናውን ሲያሽከረክር የሚጠይቀው አንድ ጥያቄ ነው። ፌሩቺዮ በዚህ መኪና ይኮራ ነበረ ወይ? የሞተሩን ድምጽ ያዳምጣል። የማርሽ ለውጡን ቅልጥፍና ይሰማዋል። የመሪውን ምላሽ ይለካል። ትንሽም እንከን፣ ትንሽም አለመመጣጠን ቢሰማ መኪናው ወደ ፋብሪካው ይመለሳል። የሙከራ አሽከርካሪው 100% እስኪረካ ድረስ መኪናው የትም አይሄድ። እሱ ፍጹም ነው ብሎ ሲፈርም ብቻ ነው ያኔ መኪናው የፌሩቺዮ ላምቦርጊኒ ስም ለመሸከም ዝግጁ የሚሆን። እንግዲህ ከትራክተር ፋብሪካ ከተነሳ የበቀል ስሜት ዛሬ በዓለም ላይ ካሉ እጅግ ተወዳጅ የተከበሩ መኪኖች አንዱ ተፈጥሯል። እያንዳንዱ ላምቦርጊኒ ዝም ብሎ የብረትና የካርበን ፋይበር ክምር አይደለም። እሱ የአንድ ሰው ህልም፣ የብዙ ሰው ጥበበኞች ላብና የማያልቅ የፈጠራ ፍላጎት ውጤት ነው። አንድ ሰው በስራው ሲያምንና በንቀት ሳይበገር ሲቀር ምን ያህል ታላቅ ነገር መፍጠር እንደሚችል ያው ምስክር ነው። ይህን አስደናቂ ጉዞ ከኛ ጋር ስላደረጋችሁ ከልብ እናመሰግናለን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። የኛም ቪዲዮዎች ደግሞ ሲለቀቁ ወዲያውኑ ለማየት ሰብስክራይብ ማድረጋችሁን እንዳትረሱ። እስከምንገናኝ ድረስ ደህና ሁኑ።